ሰላም የጆኒት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በአንድ ሀሳብ ነው የመጣሁት። እሱም ይሄንን ቪዲዮ እዩት። እዚህ ጋር ያረኩላችሁ አሁን ላይ ሶሻል ሚዲያ ቲክቶክ ላይ በተለይ የቲክቶክ ሶሻል ሚዲያ ላይ አብዛኛው ወጣት በቃ ከእናታቸው ጋር እየጨፈሩ ይወጣሉ። እናት ልጇን አቅፋ እየጨፈረ ትወጣለች እዚህ ቪዲዮ ላይ እንደምታዩት ማለት ነው። እና በቃ አይቼው ዝም ብዬ ገርሞኝ ነው የወጣሁትና ምን እያስተማርን ነው? ልጆቻችን ምን እያስተማርን ነው? አሁን በዚህ ሰዓት ላይ እየዘመረን ለልጆቻችን ምን አስተምረን? አሁን እዚህ ጋራ እየዘፈኑ የወጡት ህፃናት ናቸው ነገ ላይ የተለያዩ ሱስ ውስጥ የተለያዩ ነገር ውስጥ የሚገቡት። እነዚህም የዛር ውጤት ማለት ይሄ ነው። ገባችሁ? ሰይጣን የራሱን ነገር የራሱን አስተምሮ የራሱን ግብር እየሰጣቸው ያደጉ ያሉ ልጆች ማለት ይሄ ነው። ሶሻል ሚዲያ ላይ ወጥተው መዝፈን ህፃኑ ወጋሃለሁ እገልሃለሁ እያለ ነው እየዛተ እንትን የሚለውና ይሄን ነገር በምን ታዩታላችሁ? እኔ አሁን በቃ ይሄን ሐሳብ ላወራበት የመጣሁት አይቼው በቃ በጣም ስለከበደኝ ነውና እዚህ ጋር አንድ ህፃን ልጅ አንድ ፍርዬ ልጅ ወጣ ማጨፈር ማዘፍ ማለት እንደ ትልቅ ሰው ነው ልጅቷ እንኳን ለምን ውስጥ ያለው የዛር መንፈስ ትልቅ የዛር መንፈስ ይሄ አይነጥለው ቡዳው ስለተለከፈች እዚህ ጋር እንደዚህ ያደርጋልና ቤተሰብ እዚህ ላይ ምን ማድረግ አለብን? ምንድነው እንደዚህ የሚያስደርገን? ልጆቻችንንስ ወደ ሌላ መንገድ የሚበራብን ምንድነው? ይሄ ነገር ምንድነው? እስቲ ብለን ወደ ሐሳቡ ስገባላችሁ ቤተሰብ ልጆች ዝም ብሎ ከመሬት ተነስቶ አይጠፉም ወይ ደግሞ ከመሬት ተነስቶ የሆነ ኃጢአት ውስጥ አይገቡም። አያችሁ ከስር እቺ እዚህ ጋራ እየዘፈናችሁ እዚህ ጋራ ኃጢአትን ያለማመዳችሁ ልጆቻችሁን የምታሳድጓት ያቺ ፖይንት ዋጋ አላት። ለምን? በእናንተ ላይ ሆኖ የዛሩ መንፈስ እያለማመዳቸው ስለሆነ ማለት ነው። ዘፈኑንም ይሄ የሚደረገው ድርጊቱንም ሁሉንም ነገር ከልጅነታቸው እያስተማራቸው ስለሆነ ነገ ላይ ኃጢአት ውስጥ ሲገቡ እንዴ ልጄ ለምን እንዲሆነች ለምን እንላለን? እኔ እኮ ልጄ እንዲያላሳደግኩም ለምን እንላለን? እንዴ ይሄው ልጅ በዘፈን እያደገ እኮ ነው፣ በመጨፈር እያደገ ነው፣ በቅዱስ ቁርባን በስግደት በጾም በቃ ለእግዚአብሔር በመገዛት እያደገ አይደለም። እዚህ ጋር እያየን ያለ ነው ወጥቶ የሚጨፍር ወጥቶ የሚያጨስ ወጥቶ በቃ ለህፃን ልጅ የማይገባን ነገር እያሳየን ያሳደግ ነው። እዛ ልጅ የሆነ ነገር ላይ ከደረሰ በኋላ የሆነ ነገር ቦታ ከጠፋ በኋላ ከመናገር እንደዚህ አይነት ነገርን ከስር ገዝቶ ማደግ ያስፈልጋል ብዬ አስባለሁ። ለዛም ነው ይሄንን ሐሳብ ይዤ የመጣሁትና አሁን ላይ ልጆች የሆነ ሰዓት ላይ ጥፍት ብሎ የምናገኛቸው ከስር መጀመሪያ እስር ላይ እየሰራን ያደግነው መንገድ ስላለ ነው። ለምሳሌ አንድ ሰው እኮ እስቲ አሁን ስንቶቻችሁ ናችሁ ቤተሰብ በልጆቻችሁ ደስተኛ ሆናችሁ የምትኖሩት? አብዛኛው ደስተኛ አይደላችሁ። ለምን? ከስር ይሄ የዛሩ መንፈስ ጨሌውን ምኑን እየተመለከ ያደገ ልጅ ነው ያለው። በአዳም ልኮ ሲመለክ ያደገ ልጅ ነው ያለው። ያ እየለከፈ ያደገ ልጅ የእግዚአብሔርም ቅዱስ መንፈስ እየተመገበ ያላደገ ልጅ ነገ ላይ ወጥቶ ለእግዚአብሔርን የሚጠቅም ነገር ለእግዚአብሔር የሚሆነውን ነገር ሊያስረክብ አይችልም። እናት ልጇ ፊት ለፊት እየጨፈረች እየደነሰች ማይሆን ነገር እያሳየች የምታሳድገው ከሆነ ይሄ ልጅ ነገ ላይ ካደገ በኋላ ምንድነው? ወይስ እቺ ልጅ ነገ ላይ ካደገች በኋላ ምንድነው የምታሳየው? እናቷ ያሳየቻትን አባቷ ያሳያትን ይሄ ማይሆን ነገር ልቅ የሆነ ነገር አይቶ ያደገውን እሱም ወጥቶ ያንን ነገር ያሳያል። እና ከቤተሰቦቻችን ወይ ከቻችን ደና ነገር ወርሰን ያሉት ልጆች ደና ነገር ለምን እንጠብቃለን? ቤተሰብስ አሁን ላይ እስቲ እያስቆረባችሁ ቅዳሴ እየወሰዳችሁ ያምልኩትን ሰይጣን ይሄ ነው የሰይጣን ክፋትን የእግዚአብሔር ደግነትን የሰይጣን ነገር አይጠቅምሽም ልጄ ይሄ ነው ይሄ ጥሩ አይደለም ቅዳሴ እንጂ ጥሩ ነገር ስግደት በጸሎት ቤት ሰርቶ ማሰገድ ማጸለይ ያንን እያስተማራችሁ ቢሆን ያሳደጋችሁት የሆነ ሰዓት ልጃችሁ ሲጠፋ አይ ልጄ እኔ እንደዚህ አላሳደግኩትም ለማለትም ኮንፊደንስ ይሆናል። ግን ከልጅ ጋር እየጨፈራችሁ ገና በህፃንነት እድሜው ገና በልጅነት እድሜው ሶሻል ሚዲያ ላይ ቲክቶክ ላይ ልጅን አቅፎ መጨፈር ልጅን እያዘፈኑ በቃ ብዙ ላይክ ስለተገኘ ወይኔ ሲያምር ያሳድግልሽ ምናምን ይባላል። ማን ነው የሚያሳድገው? እግዚአብሔር ያሳድገውም እኮ እየዘፈነ ሰይጣን የሚያሳየውን ትሪት እግዚአብሔር ያሳድግልሽ እንዴ! አንድ ህፃን ልጅ እየዘፈነ አንድ ለሰው ፊትም ማስቀረብ አያስፈልግም። እናቶቻችን እኮ የድሮ እናቶቻችን ልጅን ደብቀው ተንከባክበው በስጋና ደሙ ቶሎ እያስቆረቡ መንፈሳዊ ህይወትን እያወረሱ ወደ ድቁናው እየወሰዱ ለምን ለእግዚአብሔር ቶሎ ያስረክቡና ኃላፊነታቸውን ይወጣሉ። ይሄ ትልቅ ኃላፊነት ነው። እግዚአብሔር አንድ ልጅ አሳድጎ በቃ እንደው ጤነኛ ልጅም ታማሚ ምንም ይሁን እግዚአብሔር የሱን ፍጥረት የሱን ጥበብ
እግዚአብሔር የተራቀቀበትን ትልቁን ማንም ሰው ሊሰራው የማይችለውን ነገር እግዚአብሔር ልጅን መስጠት ማለት አሳድጉ ኃላፊነታችሁን ተወጡ ማለት ይሄ ትልቅ ስጦታ ነው እና ኃላፊነትም ነው ከእግዚአብሔር የሚሰጥ እና አንድ ሕፃን ልጅ ሶሻል ሚዲያ ላይ አውጥቶ ማስጨፈሩ ምን ማለቱ ቤተሰብ ለምን ዝም ይላል? ገባችሁ? ቤተሰብም ስለተያዘ ነው። ይሄ ጨሌ ዛሩ መንፈስ ይሄ ጠቋር አዳልሞት እያሉ የሚካድሙለት መንፈስ አሁን ደግሞ በዘመናዊ ሆኖ በሶሻል ሚዲያው ላይ ይኸው እያየነው ነው፣ እየመጣ ነው፣ ዘምኗል። አሁን ላይ መቋቋም እስኪያቅድ ድረስ አንድ የ9ኛ ክፍል ልጅ ወጥቶ የሚዋጋ ሆኗል። አንድ የ9ኛ ክፍል ልጅ ሄዶ የሚጣላ ሆኗል፣ የሚደባደብ ሆኗል። በቃ የ15 የ14 ዓመት ልጅ ሱስ ውስጥ ገብቶ የሚያጨስ የሚቅም የሚጠጣ በዝሙት የሚወርቅ አጉል ነገር ውስጥ ገብቶ ከ15 ዓመት ሕፃን ልጅ እድሜ የማይጠበቅ በ8 ዓመታቸው ግሎሲ ውስጥ የገባዋሉ ራስ በራሳቸውን የሚያረኩ ሴቶች እግዚአብሔርን ነው የምላቸው። አሁን ደውሎ ሲያወሩኝ ጆ እንደዚህ እኮ ነው እኮ በ8 ዓመቴ እኮ ነው የጀመርኩት እንደዚህ። ገባችሁ? ይሄ ምን ላይ ነው የተያዙት? ቤተሰብ ምን ማውረስ አለብን ለልጆቻችን? ልጆች ትልቅ ኃላፊነት እንዳለባችሁ ካወቃችሁ የሆነ ነገር አትጠብቁ። እሺ በሰጣችሁ ልክ ጠብቁ። ይሄ መልካም ነገር ሰጣችሁ ከሆነ እሺ መልካም ነገር እንጠብቅ፣ የዘራነውን ስለምናጭድ። አሁን እዚህ ጋራ ሶሻል ሚዲያ ላይ አውጥቶ ልጅን በዚህ ያክል በዚህ እድሜ በዚህ በጻነታቸው እድሜ ሶሻል ሚዲያ ላይ አውጥቶ መጨፈር ምን ማለት ያስፈልጋል? እግዚአብሔር ሲወደዋል? እግዚአብሔርስ አሁን ልጅን በምን አሳደጋችሁ ይባል ምን መልሳለን ስላችሁ? እኛ ወጣቶች አውቀን እኮ አይደለም የሆነ ነገር ውስጥ ገብተን የምንገኘው። የሆነ ሱስ ውስጥ ስንገኝ፣ የሆነ ኃጢአት ውስጥ ስንገኝ ልጅ ለምን እንዲያረከበሉ ዱላው ምንም እንዴ ያደግንበት መንገድ ጥሩ እኮ ሆኖ አይደለም ያደግንበት ሁኔታ። ይሄ በቅዱስ ቁርባኑ ታቀፈን በእግዚአብሔር ቅፍ በቤተክርስቲያን ተደግፈን እለት ቤተክርስቲያን የተመላለስን ቤታችን ስንገባ ያምልኮት የኖረበት ቤተሰብ ጋር ያደግና አይደለንም እኮ አብዛኞቻችን ሱስ ውስጥ ገብተን የተገኘ ነው። ቤት ውስጥ እናት አባቶቻችን የጸሎት ቤት ሰርተው የጸሎት ቤት የለው እየሰገዱ ጸሎት ቦታቸው ላይ እኛም አብረናቸው እየጸለይን እየሰገደ ልጄ እንዲሁን ብለን ያደግን ልጆች እኮ አይደለንም ጠፍተን የተገኘ ነው። ገባችሁ? ይሄ ቡናው እየተፈላ ቤት ውስጥ ጫዚው እየተቃመ እየተጨሰ እናት ልጅ ፊት የማይደረግ ነገር እያደረገች እየተኳኳለች ከልጅ ጋር እየጨፈረች እየዘፈነች ገባችሁ? በዛ ሁኔታ ውስጥ ያደግን ልጆች ምን እንጠብቃለን? ከፍሬያቸው ታውቃቸዋላችሁ የሚባለው ምንድነው? እንደው እስቲ እሬት ዘርተን መልካም ነገር እንጠብቃለን? ያው የዘራነው እሬቱን እናገኛለን። በቃ የዘራነውን ነገር ነው የምናይደው። እና ቤተሰብ አንዳንዴ እግዚአብሔር እኔ እንዲህ አላሳደግኩም ምናምን ይላሉ። እኔ እንዲህ አላሳደግኩትም እኮ ያደጉ እኮ በሚያስጠላ ሁኔታ ነው። ይሄ በዛሩ በምኑ ቡና እየተፈላ እየተካደመ ነው። እና አሁን እዚህ ጋር ሶሻል ሚዲያ ላይ አንድ ሕፃን ልጅ አውጥቶ ስለተጨበጨበ ወይኔ ጎበዝ ጥሩ ምናምን ስለተባለ አይደለም። ገባችሁ? እዚህ ጋር ጥሩ ስራ ተሰርቶ አይደለም ስለተጨበጨበለት ልክ ነው ማለት አይደለም። ብዙ ሰው ላይክ ስላደረገ ብቻ ይሄ ነገር ልክ ነው ማለት አይደለም። ገባችሁ? እና ህፃናቶች ልጆች ጠፍት ብሎ የምታገኛቸው የሆነ ሰዓት ላይ ጠፍቶ የምታገኛቸው በስር በሰጧቸው ምክንያት ነው። ቤተሰብ የሆነ ሰዓት ላይ በወጣትነት እድሜው በሆነ እድሜው ይሁን የሆነ የጠፋበት እድሜ ላይ ልጅም ይጠፋል። ለምን? ከልጅ ከቤተሰብ የመጣ የዛር መንፈስ ስለሆነ ከማህፀን ከምን ስለሚዋረስባቸው ልጅም በዛ ሰዓት ጠፍቶ ይገኛል። እና ብቻ እኔ አላቅም ለምን እንደሆነ ባላቅም አብዛኛው በቃ ቤተሰብ እኔ እንደዚህ አላሳደግኩትም ይላል። ግን እኮ ያሳደገው መንገድ መጥፎና ጥሩ ያልሆነ መንገድ ላይ ነው ልጅ ያደገው። እና እኔ አሁን ቪዲዮ ላይ ሳያቸው ከልጅ ከእናት ጋር ወጥቶ ይጨፍራል፣ ከእናት ጋር ወጥቶ ይደንሳል፣ አጉል ነገር ያደርጋል። እና ላይኩ ምን በቃ ይደነቃል። በቃ ወይኔ እንዳንተ አይነት እናት መኖረኝ እንዴ! ጽድቅን የምታስተምር እናት ነው የሚሻለው? ኃጢአትን የምታስተምር እናት ነው የምትሻለው? እና ይሄ የቤተሰብ የዛን መንፈስ በጣም ዘምኗል። እግዚአብሔርን ነው የምላችሁ ቤተሰቦች። አሁን ላይ ልጆቻችሁ ሃይስኩል ተማሪዎች፣ በተለይ ሃይስኩል ላይ ያሉ ተማሪዎች እስቲ እዋቸው ውጡና እግዚአብሔርን አታውቋቸውም። ቤተሰቦች ልጆቻችሁን አታውቋቸውም። በ15 ዓመታቸው በ16 ሃይስኩል ላይ ሲገቡ ድንግልናቸውን ያጣሉ ሴቶቹ የሚመቻቸው ወንዶች ምን አይነት መሰላችሁ? ሃይስኩል ላይ ሲገቡ ማለት ነው ይሄ አጫሽ፣ ዱርዬ፣ ሱሰኛ በጣም ሱስ ውስጥ ያለ ወንድ ፋሽን የሚከተል በቃ አስጠል ይሄ ድራጉን የሚጠቀም ሚዮጋ ምን የሚለውን እሱ ነው እንደነ የሚፈልጉት።
መጀመሪያ እነዛ ወንዶች ሳያቸው እነሱ ላይ ያለ የቡዳ የዛር መንፈስ ለምን እነዛን ወንዶች ልጆች ሱሰኛ ሆኖ ያስቀመጠው መቼስ እግዚአብሔር አይደለም። ይሄ የዛሩ መንፈስ ጨሌው ስለሆነ እነሱ ላይ ያለው ርኩስ መንፈስ እነዛ ልጆቻችሁን ሴቶች ልጆቻችሁን ያያቸዋል። በማያቸው ሰዓት በቡዳ ይበላሉ። ያኔስ ምን ያስባሉ? እነዛን ወንዶች ያስባሉ። እነዛ ወንዶች ከዛ በኋላ እነዛን ሴቶች ሳይፈልጉ እነዛ ሴቶች ይመጣሉ ወደ እነዛ ወንዶች። ከዛ በኋላ ይገናኛቸዋል። ድንግልናቸውን የሚያጠዋሉ። በሃይስኩል እድሜ ላይ ልጅ ወልደው ከአንድም 3 4 ልጅ በቃ የሚያስወርዱ አሉ። ሃይስኩል ላይ ግን ቤተሰብ ልጄ ተምራልኝ እየመጣች ነው፣ ልጄ እውቀት ቀስማልኝ እየመጣች ነው፣ ልጄ እየተማረች ነው ይላል። ግን አያውቅም። ቤት ውስጥ አጭር ልብስ ስለብስ፣ አጭር ቀሚስ ስለብስ፣ የማይሆን አክት ስዘፍን ስጨፍር ዝም ነው የሚለው፣ ዝም ይላል። ግን ልጁ ጸበኛ ነው መስላ የምትታየው። ቤት ውስጥም በቃ አጉል ልቅ የሆነ ነገር ስታረግ፣ አጉል አጭር ልብስ ለብሳ ማይሆን ነገር ስታረግ፣ ማይሆን ድርጊት ስትሰራ ያን ሰዓትም በቃ ልጁ ልውጥ ስትልበት እቺ ልጅ ምን ሆና ነው እንዴት ነው ምናምን በቃ ይሄ የኔ ችግር ነው እኔ እኮ ነኝ ምናምን አይልም። ገባችሁ? በቃ የምር ሃይስኩል ላይ ብታያቸው አሁን ላይ ያሉ ወጣቶች በቃ ሌላ ሙድ ውስጥ ገብቷል፣ ሌላ ታሪኩ ውስጥ እግዚአብሔርን ነው የምላችሁ። እና እኔ ልል የፈለኩት ይሄ ነገር ልጆች ዛሩ እያለማመዳቸው ነው ብዬ ነው የማስበው። ቤተሰብ በማያውቀው መንገድ ከልጅ ጋር እየሳቀ እየተጫወተ እየጨፈረ ምናምን ይመስለዋል። ግን በእነሱ ላይ ያለው የዛር መንፈስ ልጆቹን እየቀረጸ ነው። መቼስ የዝሙት ዘፈን እያዘፈናቸው ነገ ልጆቻችሁ ዘማዊ አይሆንም ማለት ይሄ ሌላ ታሪክ ነው። የዝሙት የመወጋጋት የማይሆን ነገር እንዴ እናት እንግዲህ እዚህ ጋር ቪዲዮ ላይ እያያችሁት ነው። አሮጊቷ እናት ከልጇ ጋር ከወጣት ልጇ ጋር ወገዋለሁ ገለዋለሁ እያለች ትዘፍናለች። ያ ምንድነው? በቅዱስ ቁርባን ህይወት ታተማ ለልጇ ጸሎት እያደረገች መመከር እናትን እየወጣ መዝፈን መጨፈር ማለት ይሄን ያህል መያዝ ነው። ይሄን ያህል ሴጣን ይዞናል። ይሄን ያህል ሴጣን ተጫውቶብናል። ልጆች ወጣቶች ወደን አይደለም ሌላ ነገር ውስጥ ምን ገባው ጣጣ አለ። ከኋላ የሆነ ነገር አለ። ከኋላ የሆነች ነገር አለ። የዛር መንፈስ የሚሆን ጨሌው የሚሆን ቡዳውም ዛሩም ከልጅነት ይሄ ቤተሰብ ላመቺሳ ያሳቀፈን ጠንቋይ ቤት እየሄደ ለጠንቋይ ቤት የጠንቋይ ቤቱ እየሄደ የለከፈን ነገር አለ። ቤት ውስጥ ይሄ ጨሌውን የሚያመልኩ ይሄ ቡና እያፈሉ ታዬ ከራማ ምናምን እያሉ ሄዱበት ርቀት አለ። በቃ ቤተሰብ የገባበት የሆነ ጣጣ አለ። ልጅ ሲወለድ በእግዚአብሔር መንፈስ ቅዱስ ውስጥ አይወለድም። የሄዱበት መንገድ ስላለ የተጨመላለቁት መንገድ ስላለ ልጅም በዛው መንገድ ተጨመላልቆ ያድጋል። ገባችሁ? ለዛ ነው አሁን ላይ ቤተሰብ ከነቃ በኋላ አይና እቺ ልጅው ምን ላርጋት ይላል። በቃ ግራ ገብቶት ቁጭ ይላል። ለምን ስቃዩ ልጁ እሱ ኖሮ ያለፈውን ህይወት ቤተሰብ ኖሮ ያለፈውን ህይወት ልጅ ላይ ቁጭ ብሎ ያያል። በ7 እጥፍ በአንድ እጥፍ አይደለም በ7 እጥፍ ልጅ ዘምኖ ማለት ነው። ለምን ድሮ ላይ ቢሆን ወይ በቃ በመጨፈሩ ሊሆን እሺ በምኑ ሊሆን ይችላል። ዘመኑን እየዋጀ ነው ሴጣኑ የሚመጣው። ልጆችን ኃጢአት የሚያስተምረው በዘመኑ ነው እየዋጀ ነው። እና አሁን ላይ ልጆች ረቀዋል። ወላጅ አይሰሙም። አባቱን የሚደበድብ ልጅ አለ ካደገ በኋላ። እናቱን የሚደበድብ ልጅ አለ። እንግዲህ እሺ ምን ትሉታላችሁ? ይሄንን እግዚአብሔርን ነው የምላችሁ። ልጆቻችሁን በጣም ተቆጣጠሩ። አሁን ላይ ልጆች በጣም መያዝ ያለባቸው ሰዓት ነው። በጣም ማርያምን በጣም በቃ ጠፍተዋል። ወጣቱ ወዶ አይደለም የሚሰቃየው። ቤተሰብ አሁን ላይ የምር መሰሙኝ ቤተሰቦች ካላችሁ ተጠንቀቃችሁ ወደ ቤተክርስቲያን መጸለይ ያለባችሁ፣ በሱባኤ መመላለስ አለባችሁ። በቃ ያልዘራችሁትን አትጠብቁ። ማርያምን ያልዘራችሁትን አትጠብቁ። በቃ ምዘሩት ነገር ነው የምታገኙት። ጽድቅን ምዘሩ ከሆነ ጽድቅን ታገኛላችሁ። መጥፎን ነገር ምዘሩ ከሆነ መጥፎን ነገር ታገኛላችሁ። ሌላ ምንም ልጅ የሆነ ሰዓት ጠፍቶ የምታገኙት ይሄ ወይ ከራሱ ያመጣው ነገር ሊኖር ነገር ላይ ብቻ አይደለም። ቤተሰብ መጀመሪያ ዋናው አሳድጎ የሚሰጠው ለሱሱም ይሄ ለመስተፋቅሩም ለመተቱም ይሄ ለአስጠሊ ነገሩ የሚሰጠው የቤተሰብ የዛር መንፈስ ዋናው ፖይንቱ ከእናት ከአባት የሚመጣ የዝሙት መንፈስ ሊሆን ይችላል። የቤተሰብ የዛር መንፈስ ሊሆን ይችላል። ዋናው ፖይንቱ ቤተሰብ ነው። እናት አባት ነው። አያት ቅድመ አያት ነው። ከኋላ የሚመጣ የሆነ ነገር አለ። ገባችሁ? እንደዛውም የቅዱስ መንፈስን ለልጆቻችሁ የምታስረክቡ ቤተሰቦች አላችሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ለልጆቻችሁ ስግደትን፣ መጾምን፣ ምጽዋትን፣ በቃ መንበርከክን፣ እግዚአብሔርን ማምለክን የምትሰጡ አላችሁ። ስላሴ ያክብራችሁ። እናንተ ትልቅ ዋጋ ታገኛላችሁ። በልጆቻችሁም ኮንፊደንስ ቢኖራችሁ ምንም እንዴ ልጃችሁን ጠፍቶ ብታገኙም እንዴ ማለት ትችላላችሁ። ገባችሁ? እኔ እንዲያላሳደጉትም ማለትም አቅሙ አላችሁ። ለምን ስጋና ደሙን እያስቆረባችሁ እያሰገዳችሁ
ጸሎት ምን እንደሆነ ፈሪሃ እግዚአብሔርን እያሳያችሁ እንዲያርግ ብላችሁ ያሳደጋችሁት ልጅ ስለሆነ ያኔ እንዴ ልጄን እንዲያላሳደግኩም ብትሉም ያምርባችኋል። ለምን እናንተ የሰጣችሁት ነገር አለ፣ ከልጁ የምትጠብቁት ነገር አለ። አሁን ላይ እግዚአብሔርን ይሄ ምግቡን ስላበላችሁ ስላጠጣችሁ ስላለበሳችሁ ምን ጎደለ? እየለበሳ እየጠጣ አይደል እንዴ? እኔ እኮ በቃ እንዲህ አላሳደግኩትም እንዴ? ምን ጎሎበት ነው እዚህ ነገር ውስጥ የሚገባው እንዴ? ልብስ እኮ አይነ ልቦናን አያለብስም። የሆነ እንዴት ነው ጸጋ መንፈስ ቅዱስን አይደለም እያለበሳችሁ ያሳደጋችሁት። ይሄ ስጋን ነው፣ ስጋን የሚሸፍን ልብስ ነው እያለበሳችሁ ያሳደጋችሁት። ገባችሁ? ቁሳቁስ ነው እንጂ አንድን ልጅ አብልቶ አጠጥቶ አልብሶ ብቻ ማሳደግ አይደለም። ትልቁ ፖይንት መንፈሳዊ ህይወትን እግዚአብሔርን አስተምሮ ማሳደግ ነው እንጂ ዲግሪ ገነት ያስገባዋል። እንግዲህ ዲግሪ ቢጭን ትልቅ ደረጃ ቢደርስ ገነትን እኮ ያወርሶ መንግስተ ሰማያትን የአምላክን መንግስት ያወርሶ። ገባችሁ? እዚህ ጋራ ምንም ነገር መብል አሁን ለምሳሌ እኔ ልብስ አለበሰችኝ ምን አደረጋችሁኝ ወይ ቤተሰብ ልብስ ምን አልብሶ አሳደገኝ ልብስ ብቻ ስለለበስኩኝ እግዚአብሔርን ታላቅ ባድግ መንግስተ ሰማያትን ወርሳለሁ። ዲግሪ ብጭን በትምህርቴ ጎበዝ ሆኜ ዲግሪ ጭኜ ምናምን ለቤተሰብ በገባ ምናምን ግን ከዛ በኋላ ኃጢአት ውስጥ ብጨማላለቅ ያ ዲግሪ ነው መንግስተ ሰማያትን አሳይቼ የምገባው? ይሄው ዲግሪ ብዬ ነው እንደ ገነት የምገባው አይደለም እኮ። የእግዚአብሔር የስጋና ደሙን ማተብ ብዬ አይደል እንደ ገነት የምገባው? እና ታዲያ የተሰጠኝ ነገር ልብስ ተሰጠኝና ገነት ገባለሁ ማለት ነው? ልብስ ተሰጠኝና ለአምላኬ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ገዛለሁ ማለት ነው? አይደለም። መመከር አለበት አንድ ልጅ ወደ ቅዱስ ቁርባን ህይወት መመላለስ አለበት። 12 ዓመት ሲሞላው ቅዱስ ቁርባኑ ይቆማል። አይ ይሄ ልጅ አድጓል በቃ እቺ ሴት ልጅ የወር አበባ ሲታያት ስጋና ደሙ ይቆማል ነው? እንደዛ ነው? አይ አድጋለች በቃ ከዚህ በኋላ ያ ማለት ምንድነው? አሁን ስላደገች ኃጢአትን ትስራ እንደማለት ነው። አሁን ስላደገ ይሄ ልጅ አድጓልና ኃጢአትን መስራቱ ስለማይቀር በቃ ይቀር። እግዚአብሔር ለኃጣንና ለተበደሉት ለጻድቃን ብቻ አይደለም የመጣው። እግዚአብሔር ለኃጣን ነው። እኔ ለኃጣን ነው እንጂ መጣው ለጻድቃን አልመጣውም ብሏል አይደል? ገብቷችኋል አይደል? እዚህ ጋር እግዚአብሔር ለሁሉም ነው የመጣው። ግን ምንድነው አንተ ከቀራጭ ጋር እንዴት ትቀመጣለህ? ከኃጢአተኛ ጋር እንዴት ትቀመጣለህ አሉት። ምን አለ? እኔ ለኃጣን እንጂ ለጻድቃን አልመጣውም ነው ያለው እግዚአብሔር። የሆነ በቃ ከዛ በኋላ ስራውን ይስራ አጋንንቱ እኮ ነው። ልክ እስከ 12 እስከ 13 እስከ 14 ዓመታቸው በስጋና ደግሞ ምናምን ይቀመጡና ልክ ከዛ በኋላ ጉርምስናም የሆነ ትንሽ ነገር እድሜያቸው ከፍ ሲል በቃ አጋንንቱ እንደፈለገ ያርክ። እንግዲህ ክርስትና ከመግባቱ በፊት ለአጋንንት አመቺሳ ብሎ ለአጋንንት ይሰጣል ሕፃን ልጅ። ክርስትና ለእግዚአብሔር ከመሰጠቱ በፊት ማለት ነው። ለአጋንንት ከተሰጠ በኋላ ነው ለእግዚአብሔር ደግሞ የሚሰጠው። እስቲ በዚህ ያደገ ልጅ ከዛን ጥሩ ነገር እንደ እጃችንን አጣጥፈን ጥሩ ነገር እንጠብቃለን። ለአጋንንት ሰጠነዋል እኮ አንዴ። አጋንንት ጥሩ ነገር አለው? አንድም መልካም ነገር የለውም። መጥፎ ነገር ብቻ ነው አጋንንት ያለው። ያንን ነገር ከዛን እንጠብቃለን እኛ። ገባችሁ? ለአመቺሳ ለአጋንንት ሄዶ ለጠንቋይ እጅ ላይ ይቀመጥና ልጅ ነች ይባላል። አጋንንቱ እንደፈለገ በህልም እየመጣ ይገናኛቸዋል። ከዛ በኋላ ያስደፍራቸዋል። ክብረ ንጽህናቸውን ያለ እድሜያቸው ያስወስዳቸዋል። ሱስ ውስጥ ይከታቸዋል። አጉል እምነተ ቢስ ያደርጋቸዋል። ፓጋን እግዚአብሔር የለም ማለት ደረጃ ላይ ይደርሳሉ። የማን ልጅ ስለሆኑ? የአጋንንት ልጅ ስለሆኑ። ገባችሁ? ለዛ ቤተሰብ አሁን ላይ እንደው እባካችሁ እንደው የምትሰሙ ከሆነ ልጆቻችሁ ማህበራዊ ሚዲያ ላይ አታውጡ። በቃ ይሄ እየጨፈራችሁ እንደው ስነ ምግባር ያለው ነገር እያስተማራችሁ አውጡ። እንደው አሉ እኮ እየዘመሩ እንደው አንድ ልጅ ሴት ልጅ አለች ልጇን አክፋ ቅዳሴ ዜማ ገና ልጅ እኮ ነው አንደበቱም አልፈታ አራት ነው ገና ጮጬ ነገር ነው እና የቅዳሴ ዜማ መዝሙር በቃ ደስ በሚል ነገር እያሰማችሁ አያችሁ። ልጅ እየሰማ የሚያድገው እንኳን ፖይንት አለው። ገና አንድ ሕፃን ልጅ ሲረገዝ ገናና ሕፃን ልጅ በገና መወለድ ሲያስብ አንደኛ ቤተሰብ ያምልኮ ህይወት ውስጥ ያለ ቤተሰብ ካለ ልጅ በሚረገዝ ባሳ መልከ ዑራኤል እናት እየቆረበች ጸበል እየተጠመቀች እየጠጣች ድርሳናት ገድላት እያነበበች የሚወለድ ልጅ እግዚአብሔር መንፈስ ቅዱስ ጸጋው ያደረበት ልጅ ነው የሚሆነው። ግንስ ለገና ልጅ ሆኖ ሆድ ውስጥ ባለበት ሰዓት መጠጡ እየተጠጣ እየተጨፈረ ምን እየሆነ የሚሰማው ዘፈን ከሆነ ያ ልጅም በሚወጣበት ሰዓት አጋንንቱ ከስር ገና ከእናቱ ሆድ ውስጥ እየሰራ ያድጋል። ለዛ አብዛኛውን ነገር እስቲ ስግደት አስተምሯቸው። እስቲ ወጣችሁ እዚህ ጋር ማህበራዊ ሚዲያ ላይ የሆነ ዘፈን ምናምን ሲዘፈን ከምታስተምሩ እስቲ ስግደት፣ ጸሎት፣ እግዚአብሔርን ውዳሴ ማርያም አስተምሯቸው። እስቲ ወጣቶችም ደግሞ አሁን ላይ ማለት እንፈልገው በቃ አደጋችሁ ሱስ ውስጥ የገባችሁት ወዳችሁ አይደለም።
እግዚአብሔርን ነው የምላችሁ። ወዳችሁ አይደለም። ይሄንን እወቁ። በቃ ግሎሲብ ውስጥም ያላችሁት ጋንጃውን፣ ሲጋራውን፣ ምኑን የምታጨሱ እዛ ውስጥ ያላችሁ ወዳችሁ አይደለም። ባጭሩ መነግራችሁ ነገር ከቤተሰብ ያሳደጉን መንገድ አለ። በጨሌውም በዛሩ መንፈስ ያደግነው አለ። ተይዘናል። አጋንንት ውስጣችንን፣ ስጋችንን፣ ሙሉ ነገራችንን ይዞታል። ለዛ የምንላቀቀው ደግሞ እኛ ወጣቶች ካደግን በኋላ ትምህርቶችን እናዳምጥ። መምህር ተስፋዬን፣ መምህር ግርማን እና አሉ ሌላውም እነ ዲያቆን ሄኖክ በቃ ወንጌልን የሚሰብኩት ሰባኪያን አሉ አይደለ? በመናፍስቱ ዙሪያም ደግሞ እኔ የመምህር ተስፋዬን ትምህርት ሳዳምጥ በጣም ቀሎኝ ነው የማዳምጠው። ቀሎኝ ስላችሁ ሐሳቡ ይሁን እንግዲህ የሶስት ልጆች አባት ነው። ትልቅ ሰው ነው። አሁን ላይ ያለፈበት እንደ ወጣት ሆኖ ለዚህ ወጣት ትውልድ በተለይ የሚያስተምር መንገድ ይዞ የመጣው መምህር ተስፋዬ ነው እና ስሰማው እኔ 3 ሰዓት 4 ሰዓት የሚሆን ቀለል ብሎኝ ነው የማዳምጠው። በቃ ደስ ብሎኝ እስሬ እንዳለ ሆኖ ነው የሚሰማኝ። እና እናንተም በቃ እንደዚህ አይነት ትምህርት አዳምጡ። የሆነ ለመሳደብ አትሩጡ። ገባችሁ? የሆነን አባት በቃ በእድሜ እንኳን እናክብር። አንድን አባት በእድሜ እንኳን አክብሩ። እሺ፣ የሆነ ዝም ብለው ለመሳደብ አትሩጡ። ራችሁ ላይ ያለው የዛር መንፈስ እንድትሰሙ ያደርጋችሁ። ለዛም ነው ሶሎ ስድቡ ላይ የሚያሮጣችሁ። እሱ ማሸሽ ነው የሚፈልገው። እና ወጣቶች አሁን ላይ በቃ በእንደዚህ አይነት ትምህርት እናዳምጥ። እስቲ እንስገድ፣ እንጹም። አሁን ህማማት ነው። ገባችሁ? አስባችኋል? በቃ ቤተሰብ እሺ አሳደገን፣ በሆነ መንገድ አመጣን። አሁን በሆነ መንገድ አምጥቶናል። ግን በቃ እዚህ ጋር ከደረስን በኋላ ያንን ነገር እንተው። የሆነ በቃ ምን ሰማው ትምህርትም አለ። ተሰብሮ ልባችን እንመጣለን። እግዚአብሔር ጋር ለመስገድ ለመጸለይ እንሞክራለን እኮ ጸበል ምንም እንመላለሳለን። ከዛን ግን ደግሞ ድጋሜ ሱስ ውስጥ እንገባለን። ለምንድን ነው? ያ ቤተሰብ ላይ ያለው የዛር መንፈስ ይለክፈናል። ልክ ቤተሰብ ጋር ስንሄድ ጥሩ ነገር አይደለም። እናት እዛ ጋራ የአባቴ እናቴ አምላክ ልጄን ጠብቅልኝ ትላለች። የአባቴ እናቴ አምላክ የምትለው እግዚአብሔር እኮ አይደለም። የምታመልከውን ጨሌ፣ ከራማውን፣ ዛሩን፣ ጨሌውን 10 ልጄን ጠብቅልኝ ስለው ልጅን የሚጠብቀው እግዚአብሔር ነው። ልጅ የሚጠብቀው መላእክታት ናቸው እንጂ ለአጋንንት ልጄን ጠብቅልኝ ብላ በምን ያክል መንገድ ነው የሚጠብቀው? የሚጠብቀው በራሱ የራሱ መንገድ የቀረጸው መንገድ አለ። ክፋት ነው። ለአጋንንት ልጄን ጠብቅልኝ ተብሎ እግዚአብሔር ሩቅ ሆኖ ነው? እንደው ስላሴ ሩቅ ሆኖ ነው? እንደው መድኃኔዓለም እኮ በየሰዓቱ ስጋና ደሙን እየሰጠን ያለው እግዚአብሔር ከኛ ርቆ ነው? ለአጋንንት ልጃችንን ጠብቅ ብለን ለአጋንንት ምን ሰጠው? ምን ያክል መያዛችን። አብዛኛው ቤተሰብ ለልጆቻችሁ መውደቅ የሆነ ነገር ውስጥ መግባት እናንተ ሆናችሁ፣ መፍትሄውም እናንተ ሆናችሁ ወደ ቅዱስ ቁርባን መመለስ፣ ለልጆቻችሁ መጸለይ በቃ። እና አሁን ለወጣቱ በተለይ አሁን ላይ በቃ ማለት ፈልጎ እናቶች በተለይ ልጆቻችሁን አታውጡ። በቃ በቡዳ አታስለክፏቸው። እናንተ ላይ ያለው የዛር መንፈስ ልጆቻችሁን እያለማመደው ነው። ራሳችሁን ተመርመሩ። ጸበል ግቡ። ጸበል ምናምን ተጠመቁ። ስጋና ደሙን ምናምን ወደ እግዚአብሔር በቃ በስግደት ይወጥ ራሳችሁን ቼክ አድርጉ። መቁጠሪያ ምኑን ተጠቀሙና ታዩታላችሁ። እና ልጆቻችሁ ማህበራዊ ሚዲያ ላይ አታውጡ። እና ወጣቶችም ምለው የምፈልገው የምሬን ነው የምላችሁ፣ ልክ ካደግንም በኋላ የምንሰማው ትምህርት ይግዛን። እሺ በቃ ያለፍንበት መንገድ አለ እኮ ተይዘን እግዚአብሔርን ሳናቅ በሱስ ውስጥ በሚያስጠላ ህይወት ውስጥ መተናል። እሺ አሁን ከመጣን በኋላ ግን በቃ እንመለስ። እሺ ይሄ ምህረቱን አይዝጋባችሁ። አሁን ሙሴ ጸሊምን ካያችሁት ሙሴ ጸሊም ዓለምን ያላየው ነገር የለም። ኃጢአትንም ይሄ ሰው ገሏል፣ ምን ብሏል፣ ኃጢአትን ሰርቷል። ሙሴ ጸሊም የሚለው ፊልም በጣም የምወደው ፊልም ነው። እና በቃ ያልሰራው ኃጢአት የለም፣ ያልበደለው ነገር የለም። በዝሙት ይወድቃል፣ ጉልበተኛ ነው። አንድ በግ ለብቻው ነው የሚበላው። ወይን ይጠጣል፣ ይሰክራል፣ ሰው ያርዳል፣ ማይሰራው ነገር የለም። እና ባፈናት ባገዳት አግቷት አንድ ልጅ ያው ያገተ ከዛን ንብረት ይዘርፋል። ምን ይላል? ሴቶችን ይደፍራል፣ በቃ ይገላል። ያ ነው ህይወቱ። ኃጢአትን ጥግ ድረስ በዘመኑ ባለው ኃጢአት እግዚአብሔርን አስመርሮታል። እና ካገታት ልጅ ነው የተማረው። እግዚአብሔር እንዲህ ነው ብሎ ተምሮ በቃ ይመራመር ነበረ። አሁን ወጣቱ እንዳለው ማለት ነው። እስቲ እግዚአብሔር ምንድነው? እግዚአብሔር የት ነው ያለው? እኛ እንዲህ ምን ሆኖ ለምንድን ነው የምንለው ነገር አለ አይደለ? ሙሴም በዛ ሰዓት ይመራመር ነበር። ምን ብሎ እግዚአብሔር አንቺ ጨረቃ እግዚአብሔር ነች ይላል። እንዴ ጨረቃ ደግሞ ማታ ወጣ ማታ ጠዋት ትገባለች። እሺ ፀሐይ እግዚአብሔር ነው? ፀሐይ ደግሞ ቀን አለች ማታ የለችም። እሺ እሳት ነው? እሳት ደግሞ በውሃ ይጠፋል። እግዚአብሔር ማን ነው? እግዚአብሔር ወይ ተገለጠልኝ ብሎ ይለምናል። እና በዛ ሰዓት አንድ ባገታት ባፈናት ወጣት ልጅ አስተማረችው። በዛ ሰዓት ከዛን ሄደ ገዳም ላይ ገባ። እግዚአብሔርን ምን ነው ማለት እግዚአብሔርን ካወቀ በኋላ ሌላ ሰው ነው የሆነው።
ሄደ። በቃ ልቡ ተሰበረ። ቤትም በአንድም በሌላም እግዚአብሔር አስተማረው እና እዛ ገዳም ሄዶ ንስሐ ገባ እያለቀሰ እኔ እንዲያርጋለሁ እግዚአብሔርን በድያለሁ፣ አስቀይሜያለሁ፣ ከአምላኬ አስታርቁኝ አለ። ትጥቁን የታጠቀውን ጦሩን አስቀመጠ፣ ጣለ እና ንስሐ ከገባ በኋላ በጣም የገረመኝ የሆነ ሰዓት ላይ በቃ መስገድ መጸለይ ጀምሮ በቃ ጥሩ ሁኔታ ላይ ሆነ ማለት ነው። ያ ክፉ የሰራው አይለወጥም የተባለው አይቀየርም፣ እሱ ኃጢአተኛ ነው የተባለው ወጣት በቃ ሙሴ ጸልይ ማለት ነው። እና በገዳም ውስጥ ይፈትኖ ነበረ። መንፈሳዊ ሕይወት ውስጥ ከገባ በኋላ በጣም ይፈተን ነበር። እኛም መንፈሳዊ ሕይወት ውስጥ ስንመጣ አንፈተንም ማለት አይደለም። ድሮ አሁን በሚበላው ምግብ ይፈትኖ ነበረ። በጣም መብላት ስለቻለ ጾም እንዴት ይጾም ይፈትኖ ነበረ። እና ግን የበቃ ሆኖ ተገኘ። ለእግዚአብሔር ብቁ ሆነ። ኃጢአቱ ስለተናገረ እኔ ሰው ገድያለሁ እግዚአብሔርን አገናኙኝ ብሎ ማልቀስ ጀመረ። ገባችሁ? እና ወደ እግዚአብሔር ከተመለሰ በኋላ በቃ ደስ የሚል ሕይወት መኖር ጀመረ። እግዚአብሔርን ካገኘው በኋላ ማለት ነው። እና የሆነ ሰዓት ላይ መኖክሴ ሆኖ በቃ ትልቅ አባት ሆነ። በቃ ይገርማቸዋል። ትልቅ አባት እና አቤሜኔቱ ከመነኩሴዎች ውስጥ አንዱ ጥፋት አጥፍቶ ሊፈርዱበት ማለት ነው። ሊፈርዱበት ቅጣት ሊቀጡት ተሰበሰቡና ሙሴን ጥሩት፣ ሙሴ ጸሊምን ጥሩት፣ እሱም ሐሳብ ይስጥ ተባለ ማለት ነው። እና ሲጠራ አሸዋ በመዳበሪያ አድርጎ አሸዋው ከስር በስቶት አሸዋውን እያፈሰሰ መጣ። እንዴ አባ ምን ሆኖ ነው? አሸዋውን ተሸክመዋል፣ ደሞም እየፈሰሰ ነው። ለምንድን እንደዚህ ያዙት? አባ ምን ሆኖ ነው? ለምን እንደዚህ ያደርጉ ሲሏቸው የኔ ኃጢአት እንዲህ በስቶ እየፈሰሰ አንድ ሰው ላይ ልፈርድ እንዴት መጣለሁ? የኔ ኃጢአት፣ የኔ ክርፋት፣ የኔ በደል እንዲህ በስቶ እየፈሰሰ እንዴት አንድ ሰው ላይ ልፈርድ መጣለሁ? ለምን? የወጡበትን ያውቃሉ፣ የመጡበትን ያውቃሉ። ኃጢአትን እስከ ጥግ ድረስ ሰርቶ ስለሆነ ከነሱ በላይ ኃጢአተኛ መስሎ የሚታያቸው ሰው የለም። ይሄ ነው በቃ። ኃጢአተኛነታችሁን ካመናችሁ እኔ ብቻ ነኝ ኃጢአተኛ ካላችሁ ሰው ላይ መፍረድ ታቆማላችሁ። የእናንተ ኃጢአት በደላችሁ ከታየ እኔ እግዚአብሔርን ነው የምላችሁ፣ ያንን ነው ማየት ያለባችሁ። ለዛም በቃ አልፈርድም ብለው ሄዱ። እነዛም መነኮሳት እኛም አንፈርድብም ሂድ በቃ አሉት። ተጸጽተው ወደ ባታቸው ተመለሱ ማለት ነው። እና ዝናብን እስከማዘነብ ደርሷል ሙሴ ጸሊም። ኃጢአተኛ እኮ ነበረ፣ በደለኛ ነበረ። ዝናብን እስከማዝነብ ደርሷል። እግዚአብሔርን ነው የምላችሁ። ምግብ እንግዳ መጥቶበት ውሃ የለምና ምን ያርግ? እንግዳ ድንገት ነው የመጣበት። ወጥቶ አምላኪው እንግዳ መጥቶብኛል እና ውሃ የለኝም እባክህ ብሎ ወጥቶ በቃ ይመላለሳል፣ ይገባል፣ ይወጣልና ኢየሱ የጸለየ ነው። እና መጨረሻ ላይ በቃ አምላኪ አደራሃል እንግዳዎች ልሸኝ ውሃ የለኝም ሲል ዝናብ ዘነበለት። ምን ሆነ ነው አባ አፍሬ ትወጣለህ ትገባለህ ለምን እንደው ሲሉት አምላኬን ዝናብ ውሃ የለኝምና አምላኬን ውሃ ጠየኩት፣ እሱም አዘነበልኝ፣ ይሄው ለእናንተም ማዕዳችሁን አቀረብኩላችሁ አለ። አያችሁ፣ ይሄ የፈለግነውን ኃጢአት ውስጥ ብንሆን እግዚአብሔር ምሕረቱን አይዝጋባችሁ ወጣቶች። እግዚአብሔር ቸርነቱ አይለካም። ማርያምን ነው የምላችሁ። በሴቶችም ደግሞ ካያችሁ ግብፃዊቷ ማርያም በቃ ግብፃዊቷ ማርያም ካያችሁ በጣም ኃጢአት ውስጥ ነበረች፣ በደለኛ ነበረች። በጣም ትልቅ ኃጢአት ውስጥ ነበረ። በቃ ትዞምታለች፣ በቃ ራሷን ክብሯን በቃ በዝሙት ትወርቃለች፣ ክብሯን ለአጋንንት የሰጠች ሴት ነበረች። እና ግብፃዊቷ ማርያም ከቤተሰቦቿ በጓደኛዋ ምክንያት ነው አፈንግጣ በቃ ጓደኛዋ የሴት ጓደኛዋ ለሌላ ለወንድ ጓደኛ ምናምን አትላለቻት፣ አፈንግጣ ወጣች። እና የሆነ ሰዓት ላይ ግን እግዚአብሔር ልቧ ላይ አድሮ ሲጠራት በቃ ገዳም የእግዚአብሔርን ልትሳለም መቃብሩን ልትሳለም ማለት ነው እግዚአብሔርን መስቀሉን ያለበት ልትሳለም ስትሄድ ወደ ኢየሩሳሌም የላትም ብር ማለት ነው። እና ወደዛ ስትሄድ ጀልባ ላይ መርከቡ ላይ ገሏን ሸጣ ነው ሄደችው። ገሏን ሸጣ ማለት ነው። እዛ መርከብ ላይ ገሏን ሸጣ ብር ስለሌላት ገሏን ሸጣ። አስቡት፣ ወደ እግዚአብሔር ስትሄድ ገሏን ሸጣ ነው ሄደችው። እና ልክ ያንን መንገድ ከደረሰ በኋላ ግን አለቀሰች፣ ልቧ ተሰበረ። እግዚአብሔር በልቧ ገባ። እመቤቴ ከአምላክ ያስታቂም ብላ አማላጅ አርጋ እመቤቴን ሄደች። እመቤቴ አላሳፈራቻትም፣ አስታረቀቻት። የሴትነት ክብሯን አገኘች። ለካ የሴትነት ክብር ከተጠቀመችበት የሚያጸድቅ ክብር ነበር ለካ። እና ስትጸልይ ከመሬት ከፍ ብላ ነበር የምትጸልየው፣ እንዳረገ ሰው አየር ላይ ሆና ማለት ነው። የኃጢአቷ ክርፋቷን እግዚአብሔር ጥቶላት ጸጸቷን አይቶ የበቃች ሴት ሆነች። ሴትነቷን ተጠቀመችበት። ለዛም ነው አሁን ሴቶች እንደው ማህበራዊ ሚዲያው ክፍት ስለሆነ መታችሁ ይሄ ልብሳችሁ ምናችሁ ለሰው ልጅ መሰናከያ የሚያደርግ ነገር ክብራችሁን ብታውቁት ትልቅ ክብር ነው ያላችሁ። እግዚአብሔርን ነው የምላችሁ።
አምላክን የወለደች እናታችን ቅድስት ድንግል ማርያም እንኳን ሴት ነች እኮ። ክብሩን አያችሁት? ጌታ ያደረባት ቅዱሳን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ ዘርዓ ቡሩክ እና አቡነ ሀብተ ማርያም ጻድቃን፣ ሰማዕታት፣ ቅዱሳን የተወለዱት ከሴት ማህፀን አይደል እንዴ? ከሴት ከእናት እኮ ነው። ይሄን ያህል ትልቅ ክብር ያላችሁ እነ ቅድስት ክርስቶስ ሳምራ እነ ቅድስት አርሴማ ነዋቸው። እስቲ ሴትነት ክብራችሁን ካወቃችሁበት ትልቅ ክብር ነው ያላችሁ። ይሄ አጉል ክብራችሁን አታወርዱት። መታችሁ እዚህ ማህበራዊ ሚዲያ ላይ ልብሳችሁን አጉል ይሄ ልቅ የሆነ ነገር እየጨፈራችሁ ምን እያላችሁ ያ አይደለም የሴትነት ክብራችሁ። አያችሁ ግብፃዊቷ ማርያም ክብሯን ስላወቀችው ስለተጠቀመችበት ጽድቅን አየች። የምሬን ነው። እኔ እግዚአብሔር መሐሪነቱን ማለት ነው አይገድብባችሁ። እግዚአብሔር ምህረቱ ጥግ ድረስ ነው። በተለይ ለኃጥአን እግዚአብሔር ኃጢአተኛ ነኝ ብሎ የመጣውን ሰው ላይምር ምንም ነገር የለውም። ብቻ ይሄ እኔ እንዲህ ነኝ ብሎ የሚታበየውን ነው። ይሄ ትዕቢተኛን ሰው ነው እግዚአብሔር የሚወደው። በትህትና ተሰብሮ ይቅር በለኝ ብሎ የመጣውን እግዚአብሔር ይቅር ይላል። እና አላብዛባችሁ። ብቻ ሙሴ ጸሊምንም ግብፃዊቷ ማርያምንም ገብታችሁ ይዩት እና ከቻላችሁ ቤተሰብ ለልጆቻችሁ የምታስተምሩትን እዩ፣ ለዩ እና በዚህ ህማም ላይ እባካችሁ እግዚአብሔር እዚህ ጋር እየደማ እየቆሰለ ለኛ ብሎ እየተገረፈ እሱ እየቆሰለ እኛ ምን ጠጣ ከሆነ በትህትና ውስጥ ሆኖ ተሰብሮ እየተወጋ እኛ እዚህ ጋር ምንጨፍር ከሆነ እሱ በጦር ጎኑን እየተወጋ እኛ እዚህ ጋር በዝሙት ምንወድቅ ከሆነ እግዚአብሔር ለኛ ብሎ ከሰማይ ሰማያት ወርዶ ደሙን እያፈሰሰልን እኛ የሰው ደም እናፈስ ከሆነ በጦርነት በምን ውስጥ ገብተን ምንወጋጋ ከሆነ እግዚአብሔር ለኛ እኛ እዚህ ጋር ለሰው መልካምን ነገር ማናስብ ከሆነ በተለይ ወጣቶች እባካችሁ መድኃኔዓለም በዚህ ሰዓት ላይ ተሰቅሎ ለኛ እያሰበልን ባለበት ሰዓት እኛ ክፋትን አናስብ። ካጋንንት ጋር ተባብረን ጌታን አንጓው። ካጋንንት ጋር ተባብረን ጌታን አንጥፋበት። ካጋንንት ጋር ተባብረን ጌታን አንቸንክረው። ለእግዚአብሔር ምቹን ነው። በቃ እስቲ ይሄ ህማማት ደርሷል አይደለ? ንስሐ እንግባ። ማርያምን ነው የምላችሁ። በቃ እኔን የማረ ስላሴ እንደሚምራችሁ እርግጠኛ ነኝ። በቃ እኔን የማረ መድኃኔዓለም ማንንም ይምራል። የኔን በደሌን ክፋቴን ስለማውቀው ያረኩትን ስራ ኬት እንዳወጣኝ ኬት ውስጥ እንዳነሳኝ ስለማውቀው እኔን የማረ መድኃኔዓለም ማንንም ይምራል። ብቻት በተሰረበረ ልብ እንምጣ። በቃ ወጣቶች ይበቃል። በቃ አውቀነዋል እኮ ሳናቀም አውቀንም ገባን አይደል? በቃ እንመለስ። በቃ ኑ ወደ እግዚአብሔር ወደ ቤተክርስቲያን ቅድስት ቤተክርስቲያን እንምጣ። ደጇ ቁጭ እንበል። ሰላሙ ሰላም አይደለም። ጫት ቤት ሱስ ቤት ምን ቤት ከምትቀመጡት ይልቅ እግዚአብሔር ቤት መታችሁ የምትቀመጡ ሰላም አይደለም። በጣም እውነተኛ ሰላም ያለው ከደጁ ነው። ማርያምን ነው የምላችሁ። በቃ መሐሪ ነው እግዚአብሔር። ምህረቱን አይዝጋባችሁ። በቃ እሱ በዚህ ሰዓት እየተሰቃየ ነው ያለው፣ እየታመመ ነው ያለው። ይቅርታን ለኛ ሲል ተዋርዷል። በቃ ቤተሰብ በማይሆን ነገር ውስጥ ከቶናል። አሁን ግን እንመለስ። በቃ ወደን እኮ አይደለም። ሙሴ ጸሊምን የማረ መድኃኔዓለም እኔን የማረ ስላሴ እናንተን እንዴት አይምርም? ጻድቃን አሉ፣ ያማልዱናሉ። ኑ እንመለስ ብቻ። በቃ ምህረቱን አይዝጋባችሁ። እኔ ኃጢአተኛ ነኝ፣ እግዚአብሔር አይምረኝም አስበሩ። እኔ ኃጢአተኛ ነኝ፣ እግዚአብሔር ለኃጢአተኛ ነው የመጣው ይምረኛል ብላችሁ ነው። በቃ የምሬ ነው። አትሽሹት። በቃ ይሄ ማህበራዊ ሚዲያ ላይ ወጣችሁ ይሄ ልቁን ነገር ለሰው መልካም የማይሆን ነገር አታስተምሩ። ማርያምን እንጠይቅበታለን። በቃ ቤተሰብ ከቻላችሁ ልጆቻችሁን ወደ እግዚአብሔር ወደ ስጋና ደም ውሰዱ። እዚህ የመጣችሁ ማህበራዊ ሚዲያ ላይ ለሰው ጭፈራን ምንን አታስተምሩ። እነዛ ልጆቻችሁ አሁን እኮ አብቅቷል፣ ዘመኑ እኮ አልቋል። ምንድነው እሺ የምታስተምሩት? ለልጆቻችሁ ዘፈን አስተምራችሁ እንደው ምን ጥቅም አለው? እና አደራችሁ ቤተሰብ ለልጆቻችሁ የምታስተምሩትን ወቁ። ወጣቶች እንመለስ። እንደው ይሄን ሳምንት እስቲ ህማማት ነው፣ ንስሐ እንግባ። በቃ ዝም ብለን መተን ንስሐ ገብተን እንደው እስቲ እግዚአብሔር በዚህ ሳምንት ውስጥ ንስሐ ወጣቶች እንግባ። የምር የሚደውሉልኝ ልጆች አሉ እና ወጣቶች ናቸው አብዛኛው። እኔ እንዲግሎሲቭ ውስጥ እንዲሆኜ ሱስ ውስጥ እንዲሆኜ ሲሉ ሲያሳዝኑ የሚፍጨረጨሩት ወጣት እናት ቤተሰብ ተኝቷል፣ አባት ተኝቷል፣ ልጅ እየተፍጨረጨረ ነው። እና እባካችሁን በቃ እንመለስ፣ ወደ እግዚአብሔር እንመለስ ወጣቶች። ይሄ ድራግ ምንም የምትጠቀሙት አያስፈልግም። የቤተሰብ የዛር መንፈስ ነው። ፖይንቱን ታገኙታላችሁ። ቤተክርስቲያን ጋር ኑና ጠላታችሁ ማን እንደሆነ ቅድስት ቤተክርስቲያን ደግሞ ለይታ ታሳውቃችኋለች። የዳቢሎስን ስራ ቤተክርስቲያን ነጥላ ታሳያችኋለች። ወደ እግዚአብሔር ብቻ ቀረቡ እና እግዚአብሔር ይመስገን። ስላሴ ምሕረቱን ያብዛልን።
በቻላችሁ መጠን ወደ እግዚአብሔር ኑ። በውስጥ ማውራት የምትፈልጉ ጥያቄ ያለባችሁ ካላችሁ የቴሌግራም ሊንክ ያለ ቴሌግራም ላይ መታችሁ አውሩኝ። የሚያወሩኝ ልጆች አሉ፣ ንስሐ እየገቡልኝ ነው። ከሱስ ከምን ውስጥ እኔ በደለኛ በሆንም እኔ ክፋተኛ ኃጢአተኛ በሆንም እግዚአብሔር በእኔ ኃጢአተኛው ላይ ሆኖ አንዲት ነፍስም ንስሐ እየገቡልኝ ያሉ ልጆች አሉ። ወጣቶች እየደወሉ ንስሐ እየገቡ ነው። ግለ ወሲብ ውስጥ ከ8 ዓመታቸው ከስንት ዓመታቸው ጀምሮ ግለ ወሲብ የሚያደርጉ በቃ በሱስ ውስጥ ያሉ ድራግ ምኑን እየተጠቀሙ ያሉ ልጅ ያስወረዱ ያለ እድሜያቸው ልጅ የሚያስወርዱ ሴተኛ ዳሪው ነው። እግዚአብሔርን ነው የምላችሁ ደውለው ንስሐ እየገቡ ነው። እግዚአብሔር ይመስገን ንስሐ ያስገባቸው ነውና በውስጥ ማውራት የምትፈልጉ ካላችሁ አውሩኝ እና እግዚአብሔርን ማህበራዊ ሚዲያ ላይ ወጥተን እናስተላልፈው እንወቅ። ቤተሰብ እንደዚህ ያደርጋችሁ እናትም አንቺም እዚህ ጋር ያለሽው ልጅሽን እንደዚህ ያደርግሽው እያወጣሽ አጉል ነገር የምታሳዩ እግዚአብሔር ወደ ማይሆን ነገር ልጅሽን እየወሰድሽ ነውና ያን ነገር አቁሙ። እግዚአብሔር ይመስገን፣ ስላሴ ይመስገን። ይሄን ቻናል ሰብስክራይብ፣ ሼር እያደረጋችሁ የሚጠቅማችሁን ሀሳብ ታገኛላችሁና ቤተሰብ በመሆን ተባበሩን። አመሰግናለሁ። ሰላም ሁኑልኝ። እግዚአብሔር ያክብርልኝ።